የእስራኤልና ፍልስጤም ጦርነት ካበቃ በኋላ እስራኤል ጋዛን ለአሜሪካ አሳልፋ እንደምትሰጥ ትራምፕ ተናግረዋል። በእቅዱ መሰረት ትራምፕ በትሩዝ ሶሻል ሚዲያ ላይ እንደጻፉት ጋዛውያን ደህንነታቸው በተጠበቀ አዳዲስና ዘመናዊ ቤቶች ጋር እንደገና ይሰፍራሉ ብለዋል። ከዚያም ዩናይትድ ስቴትስ አካባቢውን መልሶ ለማልማት የሚደረገው ጥረት አካል ትሆናለች ሲል ተናግሯል። በዕለቱ በተደረጉት አስተያየቶች ላይ የውጭ ጉዳይ ሚኒስተር ሩቢዮ እንደገለጸው ሀሳቡ ጋዛውያንን ለተወሰነ ጊዜ ፍርስራሹ እስኪጸዳና ግንባታው እስኪጠናቀቅ ባለው ጊዜ ግዛቱን ለጊዜያዊነት ለቀው እንዲወጡ ይሆናል ብለዋል። የተባበሩት መንግስታት የአካባቢ ጥበቃ ፕሮግራም ዩኤንኢፒ ሁሉንም ፍርስራሾች ለማስወገድ 21 ዓመታት ሊወስድ እንደሚችል ተናግሯል። እንደ አውሮፓውያን አቆጣጠር ኦክቶበር 7 ቀን 2023 ከዚህ በፊት ታይቶ በማይታወቅ ድንበር ዘለል ጥቃት ወደ 1200 የሚጠጉ ሰዎች የተገደሉበትና 251 ታግተው ለነበሩት ሰዎች የእስራኤል ወታደሮች ሐማስን ለማጥፋት ዘመቻ ከፍተው ነበር። ከዚያን ጊዜ ጀምሮ በጋዛ ከ47550 በላይ ሰዎች ሲገደሉ ከ111600 በላይ ሰዎች ደግሞ ቆስለዋል ሲል የሐማስን ግዛት የሚመራው የጤና ጥበቃ ሚኒስቴር አስታውቋል።